እኔ የምለው አይኔ ነው ወይስ እንዴት ነው ነገሩ? ያብሳላት አይደለችማ ጋይስ። እኔ ያብሳላት ናት አልልም። ይቺ ያብሳላት ናት አይደለችም። እኔ ያብሳላት አይደለችም ብዬ ነው የማስበው ማለት ነው ጋይስ። እና እንግዲህ ፍፄ ፍቅረኛ ይዞ መጣ ብለው እንግዲህ በቲክታክ ሰፈር ላይ ፖስተውት ነው ጋይሶች ማለት ነው። የፍፄ ያው ፍቅረኛ መጣች ብለው ነው ሰርተው እንግዲህ ፖስተውት ማለት ነው። ስለዚህ እውነት ነው ውሸት ነው ጋይሶች? ቢሆንም ደስ ይለኛል፣ ግን ያብሳላት አይደለችማ ጋይስ። አይኔ ነው ወይስ ምንድን ነው? አይኔሽ ታውሯል እንዳትለኝ። አይኔ ከሆነ ታውሯል በል ያብሳላት ከሆነች ማለት ነው። ካልሆነች ግን በላይክ ግቡ። ሰምታችኋል? እና ለምንድን ነው ላይክ ማታድርጉ? ላይክ ማታድርጉ ምንድን ነው ጋይሶች? እና እኔ የምለው ማለት ነው የምሬን ነው የምላችሁ። እኔ ከኦርቶዶክስም ሆነ ከሙስሊምም ሆነ በጣም ብዙዎቻቸው አላችሁ የምትቀርቡኝ፣ እንዲሁም ደግሞ የምትወዱኝ የምታከብሩኝም አላችሁ። እኔም ያው በእናንተ ልክ ማለት ነው መጣችሁ የምታበረታቱ መጣችሁ ላይክ ለምታድርጉ ሰዎች እግዚአብሔር ይስጣችሁ ነው የምለው። ሌላ ደግሞ በቃ ምን እንደምላችሁ አላቅም፣ ከምን እንደምጀምርላችሁ አላቅም ማለት ነው። ግን አንዳንዶቻችሁ አላችሁ ምንም ነገር አያድርግላችሁ ማለት ነው። አላቅም ብቻ ልናገር ነበረ ልተወ በቃ ይቅር። የምር ነው የምላችሁ ይቅር። ግን አንዳንዶቻችሁ መጣችሁ እዚህ እኔ ጋር እኝኝኝ የምትሉ ሰዎች አላችሁ ማለት ነው። በተለይ አንድ ሙስሊም አለች በጣም የሆነች አጸያፊ እንዳንቺ ያለ ብስብስ እኔ አይቼ አላቅም ማለት ነው። እንዳንቺ ያለ ብስብስ ሰው አይቼ አላቅም። በጣም ብዙዎቻቸው አሉ የምወዳቸው የማከብራቸው አሉ ማለት ነው። በጣም እንደዚህ በአካል ምን ብላ ምን ጠጣ አሉ። በጣም ብዙዎች ጓደኞች አሉ ሙስሊሞች ማለት ነው። ግን እንዳንቺ ያለ ክርበቢስ እንዳንቺ ያለ እርኩስ ሰው አይቼ አላቅም ማለት ነው። እኔ እንጃ የምታውቂኝ ሰው ነሽ ወይስ ምንድነሽ? ግን የሙስሊም ስም ነው ጋይሶች ማለት ነው። በጣም ነው የምጠላሽ ማለት ነው። በጣም ነው የምጠላሽ። በተለይ አንቺ ማለት ነሽ። በተለይ አንቺ እና ምንም አያገባሽም። በቃ ነው ቤት ብትመጪ ባትመጪ አንቺ ወይ ላይክም ሳታድርጊ ወይ ምን ሳቲ ነው ገብተሽም ተሳድበሽም ምን ብለሽ የምትወጪ ማለት ነው። ግን እዚህ የመጣሽ እኔ ጋር አትግማሚ። በጣም መወዳቸው ሙስሊሞች አሉ። ገባሽ አይደለ? ስለዚህ የመጣሽ አትግማሚ። ይሄን ደግሞ መጣሽም ደግሞ ስለምታይ ስለዚህ አትግማሚ ነው ብለሽ እዚሁ አርፈሽ ተቀመጪ። ገባሽ አይደለ? ስለዚህ እንዳንቺ ያለ እርኩስ አይቼ አላቅም። እንዳንቺ ያለ እርኩስ ሙስሊም አይቼ አላቅም። ገባሽ አይደለ? እንዳንቺ ያለ ግም ማለት ነው። ግም አሉ ከኦርቶዶክሶችም ከሙስሊሞችም በጣም የሚወዱኝ አሉ። ገባሽ አይደለ? እንደዚህ መጠም ያበረታቱኝ አሉ። ግን አትግማሚ። ይሄ ለአንድ ሰው ነው፣ ለእናንተ አይወክልም። ለአንድ ሰው ነው። ስለዚህ ካርፈሽ ተቀመጪ፣ ያርፈሽ ተቀመጪ ነው ምልሽ። እና እንግዲህ ፍፄ በዚህ መልኩ ፏ ብትን ብሎ መጧል ማለት ነው። እንግዲህ ከአዲሷ ፍቅረኛ ከሆነችም ደግሞ በጣም ደስ ይላል።